ከፍተኛ መጠን ያለው ገንዘብ ወይም ዶላር የሚንቀሳቀስበት ውዱ የአዲስ አበባ አካባቢ ማን ይመስላችኋል? 5 ሰከንድ ልስጣችሁ። ቪዲዮን ፖዝ አድርጉትና ግምታችሁን ኮሜንት ላይ አስቀምጡልኝ። እሺ የኔ ምርጫ ከጠየቃችሁኝ ግን ሳር ቤትና ብስራተ ገብርኤል ነው። ምክንያቱም ይህ አካባቢ የብዙ ዲፕሎማቶች፣ የውጭ ሀገር ዜጎች እና የትልልቅ ነጋዴዎች መዳረሻ ወይም መኖሪያ አካባቢ ነው። ይህም ማለት እዚህ አካባቢ ላይ የሚቀመጥ ማንኛውም ንብረት ወይም ቢዝነስ በፍጥነት የማደግና ኢንቨስት የተደረገበትን ካፒታል የመመለስ ከፍተኛ አቅም አለው። ገቢውም ከከፍተኛ ብር አልፎ ተርፎ በዶላር የሚሰላበት እድል በጣም ሰፊ ነው። ሁለተኛው ደግሞ ቅድም በአጭሩ እንደጠቀስኩት የካፒታል ወይም የእሴት እድገት ነው። በእነዚህ ቦታዎች ላይ የሚደረጉ ኢንቨስትመንቶች ዋጋቸው በየአመቱ በከፍተኛ ፍጥነት ይጨምራል። ዛሬ ያስቀመጡት ገንዘብ በጥቂት አመታት ውስጥ እጥፍ ዋጋ ያወጣል። በአጭሩ ገንዘባችሁ ከእሴት መቀነስ ወይም ከኢንፍሌሽን ለመጠበቅ ከሁሉ የተሻለው መንገድ እዚህ አካባቢ ላይ ባለ ንብረት መሆን ነው። ታዲያ በአሁኑ ሰዓት በዚህ የወርቅ ምድር ላይ ባለ 1 ባለ 2 እንዲሁም ባለ 3 መኝታዎችን ከ6.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ እዚህ አካባቢ ላይ ባለ ንብረትና ባለቤት የሚሆኑበት ጥቂት እድሎች አሉ። እናንተም እነዚህን እድል ተጠቅማችሁ በዚህ አካባቢ ኢንቨስት ማድረግ የምትፈልጉ ከሆነ ከዝቅተኛው ከ6.3 ሚሊዮን ብር ጀምሮ ባለ ንብረት ባለቤት መሆን የምትፈልጉ ከሆነ ስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ይህ መልእክት ይጠቅማል ብላችሁ ለምታስቡት ወዳጅ ዘመድ ጓደኛ ሼር አድርጉት። መልካም ጊዜ።